ባይዘው ያንቺ ትጋት እንጂ ሰይጣን ይበላት ነበር እሷ። ያው እኔ በየቸርቹ ፎቶ ይሄ ሁሉ ዘይቱ ምኑ ይሄ እንዳውም አዲስ አውጥቼ ነው የትም ቦታ ዞር ያቃተኝን እኮ እኔ በአንድ ቀን ነው ያገኘሁት። አሬ ነው ኢየሱስ መጣው። አሁን ላንተ አስረክብያለሁ እኔ ልጆቼን ሁሉ። አሁን በደም ኤልያስ የሚባል ሰው ሲከታተላት ያለው ዛሬ ቀንበር ሰብሬያለሁ። አሜን። አዎ ልክ ነው። ቪዲዮውን አንተ እንዳትቀርጽ። አንቺም በማይበት ሰዓት ላይ ጌታን ተወጃለሽ እኮ በጣም ለጌታ መኖር ትፈልጊያለሽ። በጣም ህይወትሽ ግን ከአቅምሽ በላይ እየከበደ መጣ። አዎ እንደውም ወደ ጌታ መጠጋት አንዳንድ ጊዜ ቻሌንጅ እስከሚመስልሽ። እውነት ነው። እግዚአብሔር ልጅ ያለኝ ብዙዎቹ እኮ ካንቺ ተለይቶ የሞቱት እኔ አንቺ ስለምወድ ነው ያቆየውሽ አለኝ። እውነት ነው። ምክንያቱም ብዙዎች ሞተዋል፣ ብዙዎቹን ጠላት በልቷቸዋል። አንቺን ግን ጠላት ሊነካ አልቻለም። አይችልም። እግዚአብሔር ግን ከዚህ ቀን ጀምሮ ጣልቃ ገባላት። አሜን። የ15 ዓመት ኬዝ የተያዘውን ዛሬ ይለቀቃል። አሜን። ታምራት ምን ነው? ባለቤቴ ሞቷል። የለም አይደለ? አሁን እግዚአብሔር ቀንበሬን ይሰብራል። አሜን። የትም ቦታ ዞር ያቃተኝን እኮ እኔ በአንድ ቀን ነው ያገኘሁት። ገርሞ ለሰው ትኖራለሽ፣ ሰው ግን ላንቺ አይኖርም። ሰው ከእጅሽ ይበላል፣ ሰው ተመልሶ ይበላሻል። ይበላኛል። ምን እንደሆነ አታውቅም። መንገድሽ ላይ ቆሞ ነው ያሉት። አላውቀውም። እግዚአብሔር ከዚህ ቀን ጀምሮ ይለኛል፣ በሯ ላይ የቆመ ጅኒ መትቼዋለሁ። አሜን። ሃሌሉያ። እቺ የት ነው ያለችው? አሜሪካ። እያያችኋት ነው። ቆይ ሜሮን የምትባል ታውቂያለሽ? አዎ አውቃታለሁ። የት ነው ያለችው እሷ? አሜሪካን ነች። እቺ ነች። እሷ ነች። አዎ ልጄ ናት፣ የመጀመሪያ ልጄ። አዎ አሁን ዘርጉ እጃችሁን። አሜን። ኤልያስ የሚባል ሰው ሲከታተላት ያለው ዛሬ ቀንበር ሰብሬያለሁ። አሜን። አዎ ልክ ነው። አትፈልገውም እሱ የተከታተለ ነገሮቿን ይዞ አሁን ይኸው ዲፕሬሽን ውስጥ ገብታ ነው ማያት። ተጨንቃ ነገሮቿ ሁሉ ተይዞ ነው ያለ። እውነት ነው። እግዚአብሔር እንደዚህ ይለኛል፣ ልጄ ጣልቃ። ይሄ የፍርድ ቤት ኬዝ ነው። የሷ ጉዳይ የመሬት ነው አይደል? ውርስ ነው። ብዙ ንብረት ነው ያለው። ብዙ ንብረት ነው። አሁን 38 ሚሊዮን ወስዳ ሂራ ቤት ምናምን ለየብቻ ያኛውን ቀይራ ለብቻ ወጣ። እንደው ጠፍቶብኛል ጌታ እንደው እሱም ጉድ እንዲያወጣልኝ ዛሬ ነገር ይቀየራል። አዎ ነገር ይቀየራል። እኛ አምኜ ነው የመጣው አባት። የሚገርመው እህታችን 20 ስንት ዓመት የቆየ 27 ዓመት እናንተ የማታውቁትን ኬዝ ነው እግዚአብሔር አውጥቶ እንዲመለስ ያደረጋ። እግዚአብሔር ነገር እንደዚህ ያደርጋል። እሺ የተወሰደው የሆነ ደመላሽ ደም መመለስ በቀልተኛ መንፈስ አለ። ይህንን በቀልተኛ እግዚአብሔር ዛሬ ከመንገዳቸው ያወጣ። አሜን። ያውጣ በኢየሱስ ባይዘው ያንቺ ትጋት እንጂ ሰይጣን ይበላት ነበር እሷ። ያው እኔ በየቸርቹ ፎቶ ይሄ ሁሉ ዘይቱ ምኑ ይሄ እንዳውም አዲስ አውጥቼ ነው ዘይቱ ጨው ላው ላይ የተነሰነሰ ታወቃለሁ። በየቸርቹ ትሄጃለሽ። አንድ ቸርች አይቀረኝም። አሁን መጨረሻ ሚራክል ጋር ቀረሁኝ። እሱ አሁን ካናዳ ሴት ግራ ገባኝ። ቀጠሮ ስለ ያንተን ቻናል ሳይ መሄድ አለብኝ ብላችሁ ቅባቱ ኮኔክት አደረገኝ። በእውነት እሱ ለጌታ ሃሌሉያ። አሁን ነገር ሊቀየር ነው። አሜን። እሳት አለበት እዛ ቤት አልኩና ነገሬም ይፈታል፣ ልጆቼም ይፈታሉ፣ ልጄም ትዳሯ ይከፈታል ብዬ መጣሁ። አሁን ላንተ አስረክብያለሁ እኔ ልጆቼን ሁሉ። አሁን በደምቼ አሁን ልጅሽ እግዚአብሔር ይባርካታል። አሜን። በሯ ይከፈታል። አሜን። በጤው ነገሮቿ ይመጣል፣ ገንዘብ ይሄዳል፣ የት እንደሚሄድ አይታወቅም። አሜሪካ ነገር የወሰደችኝ እሷ ነች። ወስዳኝ ዓመት ከ6 ወር ዘንጬ ቆይቼ መጣ። አሁንም ልሄድ ነው። ሲቲዝኔን አውጣልኝ። ቀጣይ ግሪን ካርዱ ይመጣል። አንተ ጋር አገልግል። አሜን። አንተ ጋር ነው ማገለግል። ደግሞ እግዚአብሔር እንደዚህ አለኝ፣ ከዚህ በኋላ አንቺ አትዋጊም፣ እኔ እዋጋልሻለሁ። አሜን። እኔ ሰለፍልሻለሁ። አሜን። እኔ ጣልቃ ገባልሻለሁ። አሜን። ወደ ስልክሽ ዳዊት የሚባል ሰው ይደውላል። እሺ፣ የፍርድ ቤቱን ኬዝ ጋር የሚገናኝ ሰው ነው። እግዚአብሔር በሩሽን ይከፍታል። ጠርጥሬያለሁ ማታ
እግዚአብሔር ልጅ አለኝ። ይኸው የታመንሽልኝ እኔ ራሴ ነገርሽን ጨርሳለሁ። አሜን። በጣም በዙሪያሽ ብዙ ሟርተኞች ነው ማየው። ይኸው አድርቀውኝ ቁጭ ብለው ግን ጌታ ስላለኝ እኔ ሞገሳም ነኝ። እነሱ አመዳሞች ናቸው። ሰይጣን አመዳም ነው፣ አይችልም በእኔ ላይ መስራት። ሃሌሉያ አሜን። ነገር ተቀየረ። አሜን። ስሟ ተለወጠ። አሜን። ሰፈር ተቀየረ። አሜን። እግዚአብሔር የምስራችን ድምፅ አሰማሻለሁ። አሜን። ነገርሽን እቀይራለሁ። አሜን። እስራትሽን እበጥሳለሁ። አሜን ይለኛል ናዝሬቱ ኢየሱስ። አሜን። ሃሌሉያ። በሚገርም ሁኔታ እግዚአብሔር አለኝ የወደቁትን ወላጅ አልባ የሆኑትን እናት አደርግሻለሁ። ምኞቴ ነው ለልጄ። እንዳውም ለእሷ ምን አልኳት? ህፃናት ልጆች ላሳድግና ፈንድ ልቀቂልኝ አልኳት። አሁን ስል ጊዜ ማማ አሁን አይደለም ይሄ ፍርድ ቤት ሲወጣ እኔም አላማዬ ነው አለች። አላማዬ ነው አለች። ትክክል ነው። አንተ የእውነት የእግዚአብሔር ባሪያ ነህ። የተነሳብሽ ተመታ። አሜን። ጣልቃ ገብቼልሻለሁ። አሜን። እግዚአብሔር እፈርድልሻለሁ። አሜን። በኢየሱስም ተፈረደ። አሜን። አሜን። ዛሬ መንፈሳዊ ማተም ይመታል። ሰማያዊ ማተም ይመታል። የእግዚአብሔር ማተም ይመታል። ጩና ምን በላ እግዚአብሔር እንደዚህ አለ። ልጄ ይሄንን ነገር እኔ አንድ በአንድ እነዚህ ከሳሾቼ የልጄን ከሰሱ። እነዚህ ከሱ የተወለዱ ከውጪ አሁን እኔን ወደ ኋላ ጥላ እሷ ባለቤት ሆና እኔ አንድ ነገር የለኝ። እሷ ቪኤት አላት። እኔ በራይድ ነው የምመጣው። እግዚአብሔር እንግዲህ ይፈርዳል። ኢየሱስ ይፈርዳል። እኔ ለአንተ አስረክቤያለሁ። በቃ የመጨረሻ ዛሬ በሌሊት የመጣሁት ኢየሱስ ጌታ ነው። ስምሽ ማን ነበር? እስቲ ዮርዳኖስ። ዮርዳኖስ ወይኔ የነሱም ነው ናርዶስ። በደንብ ስሙኝ። አሁን እግዚአብሔር አሁን የልጇን ኬዝ ይዛ ነው እሷ ያለችው። የልጇ ኬዝ እግዚአብሔር ጣልቃ ይገባል። ጌታ እንደዚህ አለኝ የሚከታተላት ኤልያስ የሚባለው ተመቷል። ነገር ተቀይሯል። እግዚአብሔር ልጅ አለኝ የሚፈልግሽ አያገኝሽም። አሜን። የከሳሿቸው እነዚህ ሁሉ ሰዎች ቋንቋቸው ይደበላለቅና አሜን። ምስክርነትሽን ይዘሽ ትመጫለሽ። አሜን። አስራትሽን ይዘሽ ትመጫለሽ። ይኸው እናንተ ስሙ። በጌታ በኢየሱስ ስም መንገዶ ላይ የቆማችሁ ከዚህ ቀን ጀምሮ አንስቻለሁ። አንስቻለሁ። ከሚገርም ሁኔታ ስምሽን በሰሜን ክፍል ታውቂያለሽ አይደለ? ሰሜን ክፍል ይሄ ቀይ ባህር አካባቢ ላይ ተደግሞበት ነው ማለት ስምሽ ላይ ቀይ ባህር ይሄ ኤርትራ የሚመስል ትግረኛ ሰውየው ትግሬ ነው። ጌታ ልጅ አለኝ ዘንድሮ ዘመንሽ ነው። ከቀባቱ ውፍረት የተነሳ ምን ይሰበራል? ቀንበር የሆነባቸው አሁን ይሰበር። የሚገርመው ባይዘው ከቤቱ አለመጥፋትሽ እንጂ ሽባ ልትሆኚ ነበረ። ነርቭሽን ይዞ እንዳትራመጂ አይደለ? ተሸክሜ ነው ዛሬ ይጥለኛል። ድሌት እውነት ነው። ድሌት አሜን። የሆነ ካንሰር የሚሆን በሽታ አየሁ። በኢየሱስ አሜን። ከህይወት መዝገባ ላይ የሚፋቅ ከህይወት መዝገባ ላይ የሚነሳ ፋኩት በኢየሱስ ጌታ አትፍሪ፣ እኔ ካንቺ ጋር ነኝ። ነገርሽን ቀይሬያለሁ። ወደ እጅሽ ገባ። ነገር ተለወጠ። ቀንበር ተሰበረ። የሞት አዋጅ ተነሳ። የጠፋው ይገኛል። የጠፋው ይመለሳል። እግዚአብሔር ወደ ቤት ክብርን ይመልሳል። ይሁንልህ። ተፈጸመ።